ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበል። የገነት ቤተሰቦች አህለን ሳለም ብያለሁ። ሀዋቢ ክቡራትና ክቡራን ቤተሰቦች እንግዲህ ዛሬ ቁርሳችንን በዚህ መልኩ እንግዲህ ቂጣ እንደዚህ ጋግረን በቅቤና በሚጥሚጣ ቀብቼዋለሁ ማለት ነው ውዶችዬ። ያው ቁርስ ልንበላ እንደዚህ ሬዲ ያድርገናል ማለት ነው። ከጥርግረራ መልስ ማለት ነው። እንብላ እላለሁ። ክቡራትና ክቡራን ቤተሰቦች ያው በዚህ መልኩ እንግዲህ ልንበላ አዘጋጅተናል ማለት ነው። እናንተም እንግዲህ እንደዚህ ሰርታችሁ ብሉ። በጣም የሚጣፍጥ የሀገራችን ቂጣ አሰራር ማለት ነው። መቼም ልጅ ሆነን በቃ እንደዚህ ጋር ተጋግሮ ምናምን መብላ በጣም እንወድ ነበር እና ዛሬ እንግዲህ አስታውሼ በዚህ መልኩ ጋግሬ የሀገራችንን ቂጣ እና ሻያችን በዚህ መልኩ ማለት ነው አዘጋጅቻለሁ ማለት ነው። እንብላ እላለሁ። ክቡራትና ክቡራን ቤተሰቦቼ የምወዳችሁ የማከብራችሁ ውድ እህቶቼ እንዲሁም ወንድሞቼ ሀሳብ አስተያየታችሁን በኮሜንት ስር እያስቀመጣችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ ማለት ነው። የእናንተ ብርታት የእናንተ ድጋፍ ፈልጋለሁ እና በቅንነት አበረታቱኝ ማለት ነው። አዲስ ነኝ፣ አበረታቱኝ። ወዳችኋለሁ ማለት ነው ድምቀቶቼ እና የማዳም ቅመሞቼ ሰርታችሁ ብሉ 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 እላለሁ ማለት ነው። ከበላችሁ ነው የምትሰሩት መስራት የምትችሉት ማለት ነው። አብዛኛው አረቦች ስንታመም አይወዱም ታውቃላችሁ። ከበላችሁ ግን ጠንካራ እንደምትሆኑ ነው እና በልታችሁ ስሩ እላለሁኝ። ይኸው እኛም ከጥግረራ መልስ እንግዲህ በዚህ መልኩ ልንበላ ሬዲ ሆነናል ማለት ነው። ስሩ እላለሁኝ። ሰርታችሁ ብሉ ጠጡ። አረብ ሀገር እንግዲህ ሁሉ ነገር ሞልቷል። ለነገሩ ያለ ሀሳብ ያለ ወጪ መብላት ትችላላችሁ፣ ምንም ችግር የለውም ማለት ነው። በዚህ መልኩ ያማራችሁን ፍላጎታችሁን የልባችሁን የመሻታችሁን ሰርታችሁ ብሉ እላለሁ ማለት ነው። በተረፈ ይመቻችሁ፣ ወዳችኋለሁ። ቪዲዮ ከተመቻችሁ ደግሞ ላይክ ማረጓ እንዳረሱ፣ ሀሳብ አስተያየታችሁንም እንዲሁ በኮሜንት ስር እያስቀመጣችሁልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ። አበረታቱኝ ማለት ነው። አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ ቪዲዮ ምልክቷን በማጥቆር ቤተሰብ ይሁኑ ማለት ነው። ወዳችኋለሁ። ባይ ባይ።